በዛሬው ቪዲዮ እኔ አይደለም ክብር መገበኝ አንተ እኔ አይደለም ማርያምን እኔ አይደለም ረሽኖ ከዛ በዚህ በኩል ነገር ከነገረ ይወጣል ማለት ጥሩ ነው። ዋናው ፈጣሪ ሲባረክ አንድ መኪና ሰጥተ 66000 ቪዲዮ ሰርተ ከ10 ኪሎ ሜትር በኋላ መኪናዋ ቆማ ተመልሳ ጋራጅ ገብታ ይቅርብኝ መኪና አዛ ነው ብዙ ወጪ ያስወጣኛል ነው ምናባሽ ነው ዘንጂ የምር ይሄንን ነው ልላችሁ የፈለኩት። በቃ አዶናይን ከተገናኘ የሆነ ሰው ዘለቄታዊ መፍትሄ ይፈጠርለታል። ታናሽ አዶንዬ እድሜ ይስጥ። እመቤቴ ማርያም አሁንም ትባርክ። ማርያም 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 እንዳልክ አሁንም የመጨረሻ ማሪው ሰላም ያገሬ ልጆች ዎ 500,000 ብር ስጦታ ይላል ለየትና የት እግርኔ ቀጠላችሁ ልጅ እኔ ቤተክርስቲያን ገብቼ ያላቀም። ሰላም ቤተሰቦች እንዴት ናችሁልኝ? ዛሬ ደግሞ ሁላችንም በጣም ሰርፕራይዝ ያደረገን እንግዲህ የአዶናይ ለየትና የት ያደረገላትን እንግዲህ ኦክሲጅን በጣም ያስፈልጋት ነበር። ለሱ የሚሆን ማሽን እንግዲህ እንደ ሰርፕራይዝ አድርጎ እንግዲህ ለሷ አበርክቶላታል ማለት ነው። እሱን አብረን የምናይ ይሆናል። ልክ እንደዛውም 500,000 ብር ስጦታ እንግዲህ አበርክቶላታል ማለት ነው። እንግዲህ ሁሉንም ነገር እንግዲህ ዛሬ በጣም የሚያስደስት የአባትና የልጁንም እንግዲህ ኬዝ ምን ላይ እንደደረሰ አብረን የምናይ ይሆናል። ይህን ቪዲዮ ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ በማድረግ እንግዲህ ቪዲዮን ይጀምሩት። ቤተሰቦች በጣም እኔ እንግዲህ በዚህ ሳምንት እናንተን እየታዘብኳችሁ ነው ማለትም ሁላችሁም እያያችሁት ያላችሁት ሰብስክራይብ እያደረጋችሁ አይደለም፣ ጀስት ዝም ብላችሁ እያያችሁት ነው ያላችሁት ቪዲዮውን ማለት ነው። እንግዲህ ይህን ቪዲዮ እስኪ ዛሬ በዚህ ቪዲዮ እንግዲህ የሚመጡ ሰብስክራይቦች በጣም በዛ እስኪበሉና ሁላችሁም እስኪ በቅንነት ይህንን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ ሎል ደከመህ እንቅልፍ መጣ እንቅልፍ መጣ። መተኛት ነው የምትፈልገው? አይዞህ። ሌላ ምን ችግር አለ? እሱ ማን ነው ታውቀዋለህ? እኔ አስታውስከኝ። አስታውስከኝ። እሺ ጎበዝ። እሺ ፒያኖ ይዤ ልመጣ። ፒያኖ ትወዳለህ? ፒያኖ ጊታር ይዤ ልመጣ አሁን ያለበት ኦፕሬሽን ማለት በዚህ ነው። ኦፕሬሽኑ ከዛ በዚህ በኩል ጎማ አለች። ከቀደከና በኋላ ስማም ኦፕሬሽን እኮ በጣም ከባድ ነገር እኮ ነው ማለት አስቡት እንግዲህ ተደርጎ ምናምን ስትሰሩ ማለት ነው። እና በዛ ላይ በጣም ልጅ ነው ምናምን እና በልጅነቱ ነው እንደዚህ አይነት ነገር ያጋጠመው። ግን አዶናይን እንግዲህ በቃ ጣለለት ማለት ነው። እና በጣም የሚገርም ነገር ነበር የተከሰተው አዶናይን በማግኘቱ ይሄ ልጅ ማለት ነው። እና ይኸው እንግዲህ አሁን ላይ እንደምታዩት ለዚህ በቅቷል ማለት ነው። እስኪ የእናንተን ሀሳብ ደግሞ ኮሜንት ላይ እንዳይጠራቀም ማለት ነው። እዚህ ጋር የምታቸው ኬብሎቹ ምኖቹ ምታቸው ተላላ ደምስ ውስጥ ያሉ መከላከያ ኬብሎች ናቸው። እዛ ጋር የሚያሳየው ከዚህ ውስጥ ነው መረጃ። ስለዚህ ክትትል ይደረግበታል። ከዚህ ጥሩ ነው ብለን ስናስቀምጠው ወርታች ነው እስካሁን ያለንበት ህይወት ሂደት ፈጣሪ ምስጋና ይግባ ጥሩ እንባልበት ነው ማለት ነው። ይሄን ይመስላል ያለው ሁኔታ። አሁን ያው ከትልቅ ኦፕሬሽን ስለወጣ ያው መደንዘዣ መድኃኒቶቹ እነዚህ እንቅልፍ የሚያስተኙ ምኑ እንዲሁም ደግሞ ህመም እንዳይሰማው ለማድረግ ደግሞ የምንሰጣቸው የመድኃኒት ማስታገሻዎች አሉ። እነሱ ትንሽ የእንቅልፍ ስሜት ይፈጥራሉ። ያ ነው የምታዩት። ይደክማቸዋል የተወሰነ፣ ግን በኋላ ቀስ ሲል ደግሞ የተሻለ ይመጣሉ ማለት ናቸው። በተለይ ምግብ ሲጀምሩ ምን ሲሉ ደግሞ ይበልጥ የከታቸው ጥሩ ይመጣል ማለት ነው። ይሄ ፕሮሲጀር አክቹአሊ ቀዶ ህክምናውን ጀምረን እስክንጨርስ የፈጀብን 3 ሰዓት ነው። ከዛ በፊት 1 ሰዓት የማደንዘዣ ሂደት ነበረ። አጠቃላይ ወደ 4 ሰዓት የሚሆን ኦፕሬሽን ክሩስ ቆይተናል ማለት ነው። ትንሽ ማለት ነው። ውጤቱም ያው ዶክተር ሲሚኮም በጣም በሀገራችን አሉ ከሚባሉት የልብ ሐኪሞች አንዱ ሐኪማችን ነው። ይሄ ሰው ብዙ ሚዲያ ላይ አይታይም እንጂ እጅግ በጣም ብዙ እስካሁን ድረስ ኦልሞስት የ7 ዓመት በላይ ኤክስፔሪየንስ አለው። በኢትዮ ኢስታንቡል እንኳን ከ250 ህጻናቶች በላይ ለዚህ አውቂና ህጻናቶች ፕሮሲጀር ሰርቷል። ከዛ በፊት ደግሞ በጥቁር አንበሳ በሌሎች ሆስፒታሎች የሚሰራቸው በብዙ ሺዎች የሚቆጠሩ ነው። እንዲህ አይነት ባለሙያ በሀገራችን በማግኘታችን ምክንያት ነው ሁሉም እዚህ ሊታከም የቻለው። ስለዚህ ባለሙያዎችን በመንከባከብ እውቀታቸውን በማሳደግ ለእነሱ የተሟላ እቃዎችን በማቅረብ ወደ ከሀገራችን የሚወጡ ህክምናዎችን በሀገራችን ውስጥ የምናደርግ የረዱ ናቸው። በደንብ እንድታመሰግን ዶክተር ሲሚኮም ይባላል።
ኧረ በደንብ ታንክ ዩ ሶ ማች። አጋጣሚ የአይሲዩ ክሪቲካል ነርስ ደግሞ የእሱ ባለቤት ናት። ሁለቱም ባለሙያዎች ናቸው። ደስ አይልም? ቤተሰቦች ከሚስታችሁ ጋር ምናምን አንድ የስራ ዘርፍ ላይ ሆናችሁ ስትሰሩ ምናምን እና ደግሞ በጣም የምትሰሩት ስራ በጣም ቫልዩ ኖሮት ምናምን እንደዚህ ስትመሰገኑበት ምናምን ያለው ነገር በጣም በጣም ደስ የሚል ነው እና በቃ አንዳንድ በቃ በጣም ጥሩና በጣም ጂኒየስ የሆኑ እንግዲህ ዶክተሮቻችንን እስኪ አመስግኗቸው። እስኪ ቤተሰቦች ፎሎ አድርጉ። ቲክቶክ ፔጅ አላቸው የመሳሰሉት ነገር እና እየገባችሁ ፎሎ አድርጓቸው። ሲመጡላችሁ ፎሎ ሰፖርት አድርጉ። ጥሩ ነው። ዋናው ፈጣሪ ሲባረክ ነው። እንደዚህ አይነት ማግኘት ይቻላል። በተለይ ደግሞ አንዳንዴ እኛው ሚዲያ ምናምን ነገር ሲሆን በጣም እንጀት ነገሮች በሚፈልገው መንገድ ባለው እንዲጠራ አስቸጋሪ ነው። ያም ደግሞ ሂደቱ ደግሞ ጥሩ ሲሆን ደግሞ ፈጣሪ በረከቱ በደንብ አለበት ማለት ነው። ስራ ሲልና ታንክ ዩ ሶ ማች አዶናይ፣ ሁሉም በጠቅላላ ዚማይስ ይላሉት ሁሉንም በጣም እናመሰግናለን እና የሁሉም የቅንጅት ውጤት ነው እዚህ ጋር ተሰምቶኝ ማለት ነውና ምስጋና ይግባው ፈጣሪ። ወርሰናት ትንሽ አረፍ ይበል በደንብ ተሲል ደግሞ ማጫወት ይቻላል። በተለይ ደግሞ ታች ሲወርድ ማለት ነው አይሻልም? መዘንለው ጊዜ ምስጠው እድሜ ለዶክተሮች ከናንተ ውጪ ምንም ነን ብሏል እንግዲህ አዶናይ ማለት ነው እና በቃ እውነት ነው። ይሄ ልክ ነው። ዶክተሮች በጣም ከእግዚአብሔር ቀጥሎ እንግዲህ ዶክተሮቻችን ናቸው እስካሁን ድረስ ብዙውን እንግዲህ ያው ፈጣሪ ሲፈቅድ ሊያድኑን ተፍ ብለው ምናምን እንደምንም ብለው እኛን ከሞትም ሆነ ከትልቅ ስቃይ የሚያስጥሉን ማለት ነው እና ፈጣሪ ቀጥለው ያሉት እንደኔ ዶክተሮች ናቸውና ለዶክተሮች ምስጋና ብታደርጉ ደስ ይለኛል ማለት ነው። ላይክ የሆነን ሰው ከሆነ ቦታ አንስቶ እስከ አሁን እንግዲህ ስሙት እስኪ ነገር ኢንድ ጎሉ ማለት እስከ መጨረሻው ድረስ አርጎት ቻው ይለውና ፋሚሊ ያደርገዋል። እዚህ ጋር ደግሞ አንድ መኪና ሰተ 66000 ቪዲዮ ሰርተ ከ10 ኪሎ ሜትር በኋላ መኪናዋ ቆማ ተመልሳ ጋራጅ ገብታ ይቅርብኝ መኪና አዛ ነው ብዙ ወጪ ያስወጣኛል ነው ነባሽ ነው ዘንጂ የምር ነው ቤተሰቦች ማርያምን እኔ ምንም የማውቀው ነገር አልነበረም። በባለፈው ዕለት የናሆም ፎንቴ ዩቲዩብ ቻናል ላይ ተለቆ አይተነው ነበር አይደለ? የጊፍት ሰጥቷት ማለት ነው። እንጃ ብቻ ፎሬክስ ትሬደር ነው እና ብዙም አላውቀውም። እንትና ማርሻል ምናምን የሚባል ነገር ነውና ብቻ ጊፍት አድርጎላት ነበር የመኪና እና መኪናው በጣም ጸዴ ነበር ያየ ነው ማለት ነው። እና ለምንድን ነው አንዳንድ ነገሮች ለምንድን ነው ቪዲዮ ላይ ብቻ እንዲያምሩ የሚደረጉት ስላችሁ? እስኪ ከአዶናይ ብንማር ትላልቅ ቦታ ላይ ያለን ሰዎች ከአዶናይን ብትማሩ በጣም የሚገርም ነው እየተደረገ ያለው ነገር። አዶናይ ሲያረግ ካያችሁት እንደ ሌሎቹ መጀመሪያ ላይ አድርገው ምናምን ዞር የሚል ሰው አይደለም። እነዛን ሰዎች የሆነ ነገር ያስተምራቸዋል፣ ዘለቄታዊ ነገር የሚያመጣን ነገር ትምህርት ይሰጣቸዋል፣ ያሳያቸውና ከዛ በኋላ ነው ያንን ነገር ካረጋገጠ በኋላ ዞር የሚለው ማለት ነውና በጣም እነዛ ሰዎች አሁን ድረስ ያሉትን እስኪ አዶናይ ላይ የአዶናይ ቪዲዮዎች ላይ ያየናቸው ሰዎች እስኪ እንትና እኮ እንደዚህ ምንም ይሄው ተመልሳ እዛው ላይ ነች እስኪ ያላችሁት ወይም እንትና እኮ መጥቶ ተመልሶ እዛ ላይ ነው ያላችሁትን ሰው እስኪ ጥቀሱ። ማንም የለም። ሁሉም አሪፍ ነገር ላይ ናቸው፣ አሪፍ ነገር እየሰሩ ነው ያሉትና አንዳንዶች ደግሞ ለምን እንደሆነ አላውቅም በቃ ቪዲዮ ላይ በጣም ያሳምራሉ፣ በጣም ቪዲዮን ትሪት ያደርጉና ምናምን ብቻ ቪዲዮ ላይ የማያደርጉት ነገር የለም ለዛ ሰው ማለት ነውና ከዛ በኋላ ግን ያ ሰው ከዛ ቪዲዮ በኋላ ያቺ ቪዲዮ ከት ከተባለች በኋላ ያለው ላይፍ ተመልሶ እዛው ነው እየሆነ ያለውና እስኪ እኔ ብቻ ግርም ነው ከሚል ድራማ እናንተ አንጻር አሁን ወጭ እንደዚህ አይነት የምንናገር ሰዎች አሁን ተሳዳቢ ይልኩባቸዋል፣ በየቦታው እንደዚህ ምናምን ቪዲዮ ያሰሩባቸዋል ምናምን። የምትሰማ ደንባራ ኮንክ ትሄዳለህ። እኔ እንደምታውቁ አላዳምጥ ብትታነቅ አልሰማም፣ ላመንኩበት ነው። እንዲህ ብትቀላይ ስቀላይ ነው ማቆም ስትቀላይ። ስለዚህ አሁንም አዶናይ ወደ ዱባይ እንደሚሄድ ሰምቻለሁ ከጃኒ ጋር። እልቁን እቺ ልጅ መካስ አለባት። አዶናይ ሄዶ እንዲረዳት ትክክለኛ እርዳታ ያለምንም ትሪክ ያለምንም ድራማ እንድትረዳ ከዚህ ነገር ትውጣና አዶናይ ራሱ ይሄን ነገር ያርግላት። ያንን ተናገር። እኔም ቪዲዮ ሰራለሁ። አዶናይ መጥቶ ይሄን ነገር እንዲያርግ ይሄን ድራማ ተውት። እሷ የምትፈልገው ያንን ሂስቶሪም አድርጋለች። አዶናይ እባክህ ስትመጣ ድረስልኝ። ስለዚህ ያንን አድርጉ ጋይስ። ስለ የትና
ለምንድን ነው ግን? ኧረ በስመ አብ ብቻ አሁን ላይ ካያችሁ በጣም እንግዲህ አዶናይ የሆነ አካውንቱን ለማበላሸት የማይደረጉ ነገር የለም። የምሬን ነው የምላችሁ። ቲክቶክ ላይ በጣም ብዙ ግሩፖች ተከፍተው ቴሌግራም ላይ ብቻ በዛም በዚህም እየተረባረቡ ነው ያሉት ማለት ነው። እና ምን ጊዜም ቢሆን ጥሩ የሚሰራ ሰው የሆነ ነገር ይፈጠራል እሱ ላይ ማለት ነው። ብቻ እኔ እንጃ እንደምንም ብቻ እናንተ የሆነ ችግር ሲፈጠር ፊክስ የምናደርገው እኛንና ከስር ያለነው ህዝቦች ምናምን ተሰባስበን አንድ ላይ እንዲያርጉ ስንባል ኮፒ ሊንክ ምናምን አርጉ ሲባል ኮፒ ሊንክ በማድረግ ምናምን በቃ የሚባሉትን ነገሮች በአዶናይ ፔጆች ላይ የሚመጡትን ነገሮች ማድረግ አለብን ማለት ነው። ምክንያቱም እንዳያችሁ ዘለቄታዊ መፍትሄ ይሁን ለሰዎች በጎ ነገር በማድረግ በምክርም ወጣቱን ጥሩ ነገር እንዲሰራ በማድረግ ምናምን ትልቅ ነገር ላይ ያለው አንዱ ማነው አዶናይ ነው። ስለዚህ ሁላችሁም እንደዛ ብታደርጉ አሪፍ ነው። የሌሎቹ ፌክ ነው አብዛኛው እያየን ነው ፌክ ነው። የምሬን ነው የምላችሁ። እንደውም በቃ አዶናይና ትንሽ ጆን ዳንኤል ይሻላል። ብዙ ነገር ላይ ፈጥኖ በመድረስ ምናምን ማስተር አብነትም አሁን በቅርቡ ቪዲዮ ለቀዋል። እሱም ጥሩ ደረጃ ላይ ነው አሁን ያለበት ሁኔታ አሪፍ ላይ ነው። በቅርቡ ወደ ስራ ይመለሳሉ ብለዋል። እንግዲህ ለሱም እንግዲህ ልክ እንደዛው ፈጣሪ እንግዲህ ትልቅ ፈውስን ፈጥሮለት እንግዲህ ድጋሚ ወደ ስራው እንዲመለስ እንግዲህ መልካም ምኞታችን ነው ማለት ነው። እንግዲህ ቤተሰቦች እስኪ የት እና የት ሰርፕራይዝ ልናረጋት ነው እንግዲህ ይላል። እንግዲህ ይህንን ቪዲዮ እስኪ ተመልከቱት ማለት ነው። አንድ ትልቅ የምስራች አለኝ ማለት ነው። እንደምታውቁት እንግዲህ ትልቅ ኦክሲጅን ታንክ ይዛ ነው የምትጓዘው። ኢቭን ቤተክርስቲያን ለመሄድ በጣም ይከብዳታል። አንድ ቀን እንደውም ኦክሲጅን ታንኮቹ አልቀው ልጆቿ ናቸው ኦክሲጅን እየሰጡ እስከ ሆስፒታል ድረስ ያደርሷል። እና ምን አለች መሰለ ትንፋሽ መራብ ማለት ምን እንደሆነ አውቀዋለሁ አለች። እና በጣም በብዙ ችግር እያለፈች ያለች ሰው ነችና እንደዚህ አይነት ደግሞ ምንድነው የሚባለው ስሙ ኦክሲጅን ፖርታብል ኦክሲጅን ዲቫይስ ነው ከውጭ ሀገር መጥቶላታል። አስቡት ጋይስ። እግዚአብሔር እንግዲህ ይማራት። ኦክሲጅን ብቻ አይደለም የምንሰጣት እኛ ከኦክሲጅን የምትላቀቅበትን ሕክምና እንጀምርላታለን። አያችሁታ? ይሄንን ነው ልላችሁ የፈለኩት። በቃ አዶናይን ከተገናኘ የሆነ ሰው ዘለቄታዊ መፍትሄ ይፈጠርለታል የምንለው እኛ ለዚህ ነው ማለት ነውና ፕሊዝ ሌላን ሰው አትስሙ። በቃ ጆሮአችሁን ድፈኑት። በቃ ሌላም ነገር ቢባል ስለ አዶናይ ጆሮአችሁንም በቃ ዝጉት። በቃ እኛ እኮ 20 ጊዜ አዶናይ እያለ ቪዲዮ የምንለቀው ለምንድን በጣም በቃ በሱ በኩል የሚመጣው ነገር በጣም ጥሩ ነገር ስለሆነ ማለት ነው። ምንም አውርተን የምናፍርበት ነገር ስለሌለ 100,000 ጊዜ ከዚህ በኋላ ቪዲዮ ብንሰራ ማለት ነው ምንም መስሎ አይታየንም ለኛ ማለት ነውና ላይክ በቃ የሆነ ሰፖርት በመደራረግ ብታምኑ ጥሩ ነው። የሌሎቹን እየሰማችሁ የሌሎቹን መጥፎ አጀንዳ ይዛችሁ ከመስራት ጥሩ ነገር ብታደርጉ ቢያንስ ባታገኙበት ራሱ ወደፊት ለመንፈሳችሁ ራሱ አሪፍ ነው የሚሆነው። ስለዚህ በዛ መንገድ ብትጓዙ አሪፍ ነው። ፊውቸር ከኦክሲጅን ወጣ ራሷን ችላ እንድትኖር ለማድረግ እንሞክራለን ከፈጣሪ ጋር። እንግዲህ ከእንደዚህ አይነት ሰው ነው። ቆይ አንዴ ላስረዳቸው። ኦኬ አዙሮ ካሜራው። አሁን ያለውበት ሆስፒታል ኢትዮ ኢስታንቡል ጀነራል ሆስፒታል ይባላል። እንግዲህ እዚህ ጋር የማን ስዕል እንዳለ አሳያቸው ነው። የማርያም ስዕል አሳያቸው። ኦኬ ለሱ ከዛ ጠይቀው ዛሬ ቀኑ ምንድነው? ዛሬ ቀኑ 2 ነው። ዛሬ ቀኑ 2 ነው። ነገር ግን የኔ ልጅ ደግሞ የተጀመረበት ቀንና ያለቀበት ፕሮሰሱ ያለቀበት ቀን 21 በማርያም ማለት 21ኛው ቀን ታሪክ። አሁን ይሄ ታሪክ ነው። እኔ በጣም ገርሞኛል። ሁሌ ማርያም የሆነ ተአምር ሲፈጠር ማለት ነው አለች። አይገርምም ወይ? ቁጥሩ አለ ወይ ስሙ አለ የሆነ ነገር አለና ዛሬ በጣም ደስ ብሎኛል። ልዑሌን ይሄው የመጀመሪያው ሰርጀሪ ተሰርቶ በተሳካ ሁኔታ አልቋል። በጣም ደስ ብሏቸዋል እነሱም። የትና የት ደግሞ ማሽኗ መጥቶለታል እንደምታዩት ከኦክሲጅን ታንክ የምትላቀቅበት። አቶ ብርሃኑም ይሄው የኢትዮ ኢስታንቡል ጀነራል ሆስፒታል ሲኢኦ ደግሞ ምን እንዳሉ ሰምታችኋል። ለየትና የት ደግሞ ሕክምናም ይጀመርላታል ክትትልም ይጀመርላታል ማለት ነው። ጋይስ ማርች 21 ማለት ነው ወደ አሜሪካ መጥቼ ትልቅ የሆነ ስራ እንሰራለን። ከ25,000 በላይ ህፃናቶችም በልብ ህመም የሚቸገሩ ህፃናቶች እናግዛለን ማለት ነው። እናንተም ተዘጋጁ፣ እኛም እንዘጋጃለን። ትልቅ ተአምር እንሰራለን። ወዳችኋለሁ። yes ሹር ደስ ይላል። ጋሽ ብሬ እንደስምህ ልበ ብርሃን ነህ። ልብህ የበራ ነው። አሁንም እመቤቴ ካንተ ጋር ትሁን፣ እድሜ ትስጥህ። ምንም ታላቂ ብትሆን አንተ ብዬ እጠራሃለሁ፣ አመሰግንሃለሁ ስላደረግከው ነገር ሁሉ። ካንተ በመቀጠል ደግሞ ታናሽህ አዶንዬ እድሜ ይስጥህ። እመቤቴ ማርያም አሁንም ትባርክህ። ማርያም እንዳልክ አሁንም የመጨረሻ ማሪው ሌላ ምንም አይደለም። ልብህ እንደበራ የኛንም ልብ ታብራ። እኔም ከዚህ በኋላ ከእናንተ ጎን ሆኜ የቅን ልቦችን ይዤ ከነሱ ጋር ተባብሬ አንድ ላይ ማድረግ ነው የምፈልገው፣ መስጠት ነው የምፈልገው።
ለእንደዚህ አይነት ሰዎች መድረስ ነው ፈልገው ቢቻለኝ እንደውም አንተ አምባሳደር አድርገህ ልጄን ብትሾምልኝ እኔ የመጨረሻ ልጄን እንደዚህ አይነት ነገር ላይ እንዲታገል እንዲሰራ ከሱ ጎን ሆኜ እንዲሰራና እንዲታገል ነው ማድረገው ትልቅ ህልም አለኝ በጣም የተጎዱ ልቦችን ማከም እፈልጋለሁ እንደኔ አይነት ታከሙ የተጎዱ ልቦችን ማከም እፈልጋለሁ እና በጣም አመሰግናችኋለሁ እድሜ ይስጥልኝ ክብሯን ለቤቴ ስለሰጠ እድሜና ጤና ይስጥልኝ ያለን እስከ መጨረሻው ድረስ ከፈጣሪ ጋር እሺ ሰላም ያገሬ ልጆች 500,000 ብር ስጦታ ይላል ለየትናየት አይገርምም በጣም ነው የሚገርመው ቤተሰቦች እና ብቻ እንግዲህ አዲስ የሚገርም ዜና ይዤላችሁ መጥቻለሁ ልክ እንደምትመለከቱት እዚህ የ500,000 ብር ቼክ አለ ወንድማችን ምህረት አብ እንግዲህ የእኔና የየትናየት የባለፈው ስካይላይት ላይ ቁጭ ብለን ያደረግነው ኢንተርቪው አይቶ ማለት ነው ልቡ ተነክቶ መጥቶ የትናየትን ሰርፕራይዝ አድርጓታል ማለት ነው ምን ተሰማሽ የትናየት በጣም ደስ ያለኝ አረ በጣም መኪና ተልኮ ነው ይስባል ያንተብኩ ቃላት ያጥረኛል ምን እንደምን በጣም ቴንክ ዩ ሶ ማች እኔንም በጣም ነው ሰርፕራይዝ ያደረከኝ አልጠበቅኩትም እውነት ለመናገር ቴንክ ዩ በጣም ደስ ብሎኛል ባቡል ኸይር ነን ያለነው አሁን የኔነት አመሰግናለሁ በጣም አንቺም ላደረግሽው ለምታረጋቸው ነገሮች የምትሰሩትን ነገር አይቻለሁ መጀመሪያ ቻሌንጅን ስናስጀምር አሁንም ስቲል እየሄዳችሁ ነው በጥንካሬና ቴንክ ዩ ሶ ማች አመሰግናለሁ በጣም ደስታ ተሰምቶኛል በተጨማሪ አዶናይ እንትን ቤተሰቡን ለጊዜው ምን ያስፈልግሻል ብሏት እሺ ስቶቭና ምጣድ ነው የሚያስፈልገኝ ስለዚህ ምንድነው እሱን ታዘው አለ እሱንም እስኪ ነፍ ያሳያችሁ በእናት ዋው ታባቱ አይደል እግዚአብሔር ይሽ እንዴት እንደሚቀየር ነገሮች በፍጥነት ገና ፍታትና አዱኛ እዚህ ጋር ይሄ ምጣዱ ነው ያዲስ ኮንዶሚኒየም ናይስ ዋው በኤሌክትሪክ የሚሰራ ደግሞ እንትን ነው ማለት ስቶቭ ቶፕ በጣም ደስ ይላል በጣም ደስ ብሎኛል እኔ እንኳን ደስ አለሽ የትናየት የኔነት አንድ ቀን ታበልኛለሽ ምግብ ሰርተሽ አይደል በዚህ እመጣለሁ ታባል ቴንክ ዩ ሶ ማች እናመሰግናለን ያው እንደምታዩት ኩክቶፕ አለ ከዛ ደግሞ ይሄኛው ምንድነው የሚባለው እንደ ምጣድ እንጀራ መስሪያ ማለት ነው ሐረር መጥተህ ምግብ ሰራልሃለሁ ብላለች የትናየት እቺ ቪዲዮ አለች ቆያለች ድሬዳዋ እሺ እመጣለሁ እያሉ ነው አዎ ችግር የለም እናንተ እኛ ሰርፕራይዝ ምናረግሽ ብለዋል አረ አዶናይ ምን ወደው ወንድማችንና ይዘሽው ትመጫለሽ እኛም ደግሞ ሰርፕራይዝ ነው ምናረግሽ ብለዋል የሐረር ባርና ቱሪዝም እና የድሬዳዋ ባርና ቱሪዝም ያው እሺ ሰምቻለሁ ደርሶኛል እግዚአብሔር ይዘነው ምን መጣ ቴንክ ዩ በጣም ባቡል ኸይር ያው ረመዳን ደርሷል ኢንሻአላህ አንተም አንድ ቀን ተታስፈታ ግዴታ ነው እመጣለሁ በጣም ደስ ይለኛል በጣም ደስ ይለኛል እንመጣለን እሺ ለረመዳን እንግዲህ ባቡል ኸይር እየመጣችሁ ፈጢራ ነው የሚባለው ፈጢራ ኢፍጣር ኦኬ ለረመዳን ወደ ባቡል ኸይር እየመጣችሁ ኢፍጣርን እዚህ መብላት ትችላላችሁ ማታ ነው አይደል እኔ መጥቼ እበላለሁ ከእናንተ ጋር የዛኔ ነው እንደምወፍረው ነው ብለንበር አረ የትናየት ዛሬ ስጦታ በስጦታ ታድለሽ የሆነ ነገር ይሰኛል ግማሽ ከዚህ ካርቴት ወደ ቤት ስቀይዋ ታምራለች በጣም እሺና ቴንክ ዩ ሶ ማች እሷ ሰርፕራይዝ ዳቦ ይቀርስ የፍቅር ዳራ ደስ ይለናል በጣም የት ጋር እናገኝ ስማርት ደስ የሚገርም ቀን ነው ዛሬ አረ ዛሬ ያ ልጅ ደግሞ ልብ ህመም እንትን ያደርገው ሰርጀሪ አድርጎ ታንተ አረ ደስ ያለ በጣም
እንግዲህ ቤተሰቦች እኔ እዚህ ጋር አንድ ማለት የምፈልገው ነገር አለ። ብዙዎች ለራሳቸው ጥቅም የሆነ ያክል ብር እንደውም በቅርቡ ትዝ ይላችኋል የሆነ ልጅ ሙሉ ለሙሉ ያ ሰው መታከም ካልቻለ ምን ማድረግ ይቻላል ብሎ ሙሉ ብሩን ወደ ራሱ አካውንት ገቢ ያደረገበትን የሰማችሁት የቅርብ ጊዜ ትውስታ ነው። እና ልክ እንደዛውም አዶናይ ጋር ካያችሁት ግን አንዲት ሳንቲም ለሱ አይገባም፣ አንዲት ነገር ለሱ አይገባም፣ ምንም ነገር ለሱ የሚገባ ነገር የለም። ግን ሙሉ በሙሉ እያደረገ ያለው ለሰዎች መድረስ ሰው ለሰዎች ዘለቄታዊ መፍትሄ ማድረግ ምናምን በጣም ብዙ ጊዜ ስላየሁት ነውና እንደውም በቅርቡ አንድ የተሰራ ቪዲዮ ነበረ። በጣም በዛኔ እዛ አሜሪካ በነበረበት ታይም ላይ እንግዲህ ያወራው ነገር ነበረ። በጣም ደብሮት ምናምን ነበረና በሰዓቱ ካያችሁት ቪዲዮን አላውቅም። እና እንግዲህ አንድ ቀን ፈጣሪ ለኔም የሚልልኝ ቀን ለኔ የሚደርስልኝ ቀን አለ። የዛኔ ብር ሊመጣ ይችላል ደግሞ የሚመጣ አላውቃለሁ። እና ያ ነገር ሲመጣ ለእናንተ ነው ማደርግላችሁ፣ ለእናንተ እረዳችኋለሁ ምናምን ብሎ ሲያወራ ነበር በድፍረት ማለት ነው። የዛኔ እንግዲህ ካያችሁት አካውንቱ ላይ ያለውን ዶላር ሁላ ሳይቶ ነበር። በጣም ትንሽዬ ብር ነበር ቀርተውላ ውጭ ላይ ወጥቶ ምናምን በጣም ተቸግሮ ነበረ። ማደሪያው ሁላ አጥቶ በቃ ዝም ብሎ ሲዟዟር የነበረበት ታይም ነበረ። ከፈለጋችሁ አሁን የዩቲዩብ ቻናሉ ላይ ገብታችሁ ቪዲዮ ማየት ትችላላችሁና እንደዛ አድርጎ የመጣ ሰው ይሄው አሁን ላይ እያደረገ ያለው እንዳለ በቃ የዛኔ ሲላት የነበረችውን እያንዳንዲቱን ቃላት አሁን ላይ እየተገበራት ነው ያለው ማለት ነው። ምንም ነገር ለራሱ ገቢ አንድም ያደረገው ነገር የለምና በጣም ስላስገረመኝ ነው ይሄን ነገር ልነግራችሁ የፈለኩትና እስኪ እንግዲህ ቴንክ ዩ ማን ነው የሚዘት እንት ነው አንቺ ነሽ ሶስታችን እኔ ላንሳት አዎ ነይ እንደዛ ነው እንዴ ናሽኝ አባትሽ ሁለታችን ያዛት ጨብጨባ አለ ወይስ ምንድነው ነገር ደስ ይላል ቴንክ ዩ ጋይስ አሁን እንግዲህ ለየትና የት አንድ ሰርፕራይዝ አለን። አሁን ሰርፕራይዝ ላሳይሽ ነው። ዝግጁ ነሽ? እስኪ አይንሽ ጨፍኝ ነይ አይንሽ ጨፍኝና ተራምጂ ቀስ ብለሽ ማለት ነው። እሺ አዎ ቆሚ እዚህ ከሰርፕራይዝ ወደ ሰርፕራይዝ ከሰርፕራይዝ እንዳታይ እንዳትገልጪው አይንሽ አሁን መግለጽ ትችያለሽ አይንሽ አይዞሽ ስማ እሱን ስም አቶ ብርሃኑ ይባላልና እኔ ላስታውቅሽ። ያው ማርያም አለች የማርያም ስዕል ዋጋ ያው አምስተኛ ተበልሽ የማርያም ታጅ ለቀርብ በያት ችግር በዚህ ጋር ይሻላል። ቤተክርስቲያን መግባት አልቻልኩም ያልሽውን ቪዲዮ አይቶ ከኬንያ ነው ይዞልሽ የመጣው በሁለት ቀን ውስጥ አይደል አቶ ብርሃኑ በሁለት ቀን ውስጥ ይዟት መጣ ገዝቶ ማለት ነው። ይሄ ደግሞ 24 ሰዓት ኦክሲጅን ነው ኦክሲጅን ታንኩ እንትን ያደርገዋል ማለት ነው። አዎ ቆይ ልሳብል ነኝ ያው ማርያም ናለች ልሻንስ ይብናት
እግሬን የቀጠላችሁ ጊዜ እኔ ቤተክርስቲያን ገብቼ እግዚአብሔር ወይ አይዞሽ አታልቅሺ። ምንድነው አሁን ዘመስት እንደዚህ የተጎዱ ሰዎችን ለህዝብ ማስተዋወቅ እግዚአብሔር በረከቱን እንዲሳተፍ በጣም ላይ ነው ነበርኩኝ። አዶናይ ፕሮግራም ላይ ቀርበሽ አንቺ ቤተክርስቲያን መግባት አቃተኝ ስትይ በጣም ነው ልቤ የተነካው። ቤተክርስቲያን መግባት እንዴት ያቅታታል ብዬ ነው ይሄን ይዤልሽ የመጣሁት። ይሄ በዚህ ብቻ እንድትቆይኝ አልፈልግም። የሳምባ ስፔሻሊስት ሐኪም አሁን እየጠበቀሽ ነው። ኢንተርኔትም አሁን እየጠበቀሽ ነው። ሙሉ ሕክምናሽን አንቺ ከፈጣሪ ቀጥሎ በዚህ ባለው በሕክምና ከዚህ የኦክሲጅን ጥገኝነት የምትወጪበት መንገድ ሁሉ ካለ በሕክምና እናያለን። ሕክምናሽን ከዛሬ ጀምሮ ትጀምሪያለሽ እስከ መጨረሻው ድረስ የቀነሰ አትሊስት ማጥፋት ካልተቻለ በሕክምና የሚቀንስበት የሚቻለውን ሁሉ እንረዳሻለን። እሺ፣ እግዚአብሔር ከአንቺ ጋር ይሁን። ቤተክርስቲያንሽን ተሳለሚ። የምትወጪ ቤተክርስቲያን እንድትቀሪ አንፈልግም። ለእኛም ጸሎት አድርጊልን። ዋው ቤተሰብ እንግዲህ ይሄ ምንም እንግዲህ የምንለው ነገር የለም። ማለት ያለብኝን እንግዲህ ቀደም ብያለሁ ማለት ነው በቀደሙ ቪዲዮ ላይና በቃ እንግዲህ የምር የተሰማችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡና ደግሞ ሰብስክራይብ አድርጉ። ይሄንን ቻናል በደንብ ሰብስክራይብ አድርጉ። በዛን በል እስኪ ቤተሰቦች እኛም እንግዲህ ያው ያሰብነውን በልባችን እንግዲህ አስበናል እና ጀስት እንግዲህ ሁላችንም እንግዲህ በእንደዚህ አይነት ሲቹዌሽን ከምንለያይ እንግዲህ በግርግር በሚባለው ልጅ እስኪ በሱ ትንሽ ስቀን እንለያይ ማለት ነው እና እቺን ቪዲዮ እስኪ ተመልከቷት። ዳንኤል የጆን ይዘህ ነው። እኔ እጅ ማስታጠብ እንደማልወድ እያወቅሁ ነው። ታጠብ ትሄዳለህ፣ ችግር የለም። እሺ ታጠብ። አይ እንደ ከእንግዳው ጀምረህ ያው ታጠቡ ጋሺ እሳቸውን ታጠቡ። አይ በፍጹም እንደ እንግዳ ሳይታጠብ አይሆንም። እሳቸውን ታጠቡ። እውነት እኔ ታጠቡ፣ ችግር የለም። ኧረ ታጠቡ። እንዳይሆንም ስነ ስርዓታችን አይደለም። እንግዳውን አስታጠብ። ሂድ ዳንኤል አስታጠብ። ዳንኤል ታጠቡ። ኧረ እውነት እሳቸውን አስታጠብ። እሺ ታጠባ። በፍጹም እንግዳ ሳይታጠብ ስነ ስርዓታችን አይደለም። ታጠቡ ጋሺ። ኧረ እውነት ታጠቡ። እሺ ታጠቡ። አቦ ወይ አንተ ባለጌ ስነ ስርዓት ይሩጣ ወይ ለምን ወጣው? እዚህ ጋር ባዚ ቁጤ ቀረ እንትን እዚህ ጋር እኛ ላይ ነው። ወጋቤን አመመኝ ወይ ተስማሙና እንትን በሉ። ይሩጣ ባለጌ ፌስታሪክስ ደህና አንተ አሰደብከኝ አንተ ባለጌ። ወይ ጉድ እንግዲህ አይ የሚገርም ነው ብቻ ቤተሰብ የዚህ ልጅ ነገር በቃ በጣም ፈታ የሚያደርግ ነገር ነውና እየገባችሁ እስኪ እየገባን ፈታ ማለት ስንፈልግ እንግዲህ እሱ አካውንት ላይ በመግባት የበርጠሚውስ አካውንት ላይ ፈታ ማለት ትችላላችሁ ማለት ነው። እንግዲህ ቤተሰቦች ዛሬ ቪዲዮ ይሄንን ይመስል ነበረ። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ደግሞ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሁሌ በደረቁ ማለት ሰብስክራይብ ሳያደርግ የሚወጣ ሰው ሁሌ በደረቁ ይወጣል ማለት ነው። ስለዚህ በደረቁ እንዳትወጣ አንተ የምታዩ ሰውዬ፣ አንተ የምታዩ ሴትዮ ወይም እናንተ የምታዩ ሰዎች ማለት ነው። ስቀል ነው ቤተሰቡ እናንተ ተወዳጅ ፋሚሊዎቼ ሁላችሁም ይሄንን ቻናል ሰብስክራይብ አድርጉ። በደንብ እንግዲህ ሰፖርት እንደራረጋለን ማለት ነው። እንግዲህ ቤተሰቦች በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር በማድረግ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።